የኦንላይን ስራ ለመጀመር በጣም ቀላል ነገር ነው። የሚያስፈልጋችሁ ኔትወርክና ስልክ ብቻ ነው። ብዙ ጊዜ በኦንላይን ስራ ሰዎች ዘና እያሉ እየተዝናኑ ገንዘብ ሲሰሩ ይታያሉ። ይሁን እንጂ እኛ ግን በተለምዶ የኦንላይን ስራ ሲባል ሁሉም ነገር እስካም እየመሰለን ብዙ ነገሮችን እንሸወዳለን። ዛሬ የማሳያችሁ ግን ትክክለኛ እኔ ሞክሬው አረጋግጬ እስከነ ደረሰኙ የምትሰሩበትን ሚንስ ይዤላችሁ መጥቻለሁ። ስለዚህ ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። የኦንላይን ስራ ምርጥ ስራ ነው። እዚህ ጋር የኔ ፕሮፋይል ነው። እንደገባችሁ ቬሪፊኬሽን ታደርጋላችሁ። ቬሪፋይ ካደረጋችሁ በኋላ ቀጥታ ይዟችሁ የሚገባ ፌስ አውተንቲኬሽን እንዳደረገው ወደ ታስካችሁ ነው። ስለዚህ እኔ ግን ማሳያችሁ ዛሬ እዚህ ጋር ስንት ሰዎችን ኢንቫይት እንዳደረኩኝና በስንት ሰዎች እንደሚሰራ ኢንቫይት የዲስኖች ስራ እድል እንደፈጠርኩ ነው። ስለዚህ ቀጥታ ሰዎችን ኢንቫይት እናደርጋለን፣ ታስካቸው እንዲሰሩ እናደርጋለን። እነሱ ሲሰሩ ደግሞ እኛ ኮሚሽን ተከፋይ እንሆናለን ማለት ነው። ስለዚህ ቲክቶክ ላይ ሌላ ሚዲያ ላይ ቁጭ ብለን ስክሮል ከምናደርግ ይህን ፕላትፎርም በደንብ ብንሰራበት በደንብ ተጠቃሚ ትሆናላችሁ ማለት ነው። ማሰብ ያለባችሁ እንደዚህ አይነት ፕላትፎርሞች ዴዲኬት መሆን ያለባችሁ። ሉክ እዚህ ጋር እኔ በየቀኑ የማገኘውን ኮሚሽን ነው ማሳያችሁ። ከዚያውም የተከፈለኝን ደረሰኝ ነው ሁሉ ነው ማሳያችሁ እንደምታዩት ማለት ነው። እዚህ ጋር ምን እየተከፈለ ቼክ ማድረግ ትችላላችሁ። ምን እየሰራን ነው፣ ምን እያደረግን ነው። ስለዚህ ዛሬውን መጀመር አለባችሁ ማለት ነው አይደለ? ኦኬ ጎሄድ ዘና ፈታያን ወይም ደግሞ ሰዎችን በትርፍ ጊዜያችን ኢንቫይት እያደረግን መስራት የምንችለው ፕላትፎርም ስለሆነ ይህን ፕላትፎርም ዛሬውን መጀመር አለባችሁ። መመናሽ በቃ ከዚህ በኋላ ድህነት ቀና ብሎ አይንም። አልሰማውም ቆይ እዚህ ጋር ላሳያችሁ። ይኸው እንደምታዩት የመጀመሪያው ጥያቄ ምን እየተካሄደ ምን እየሰራ ነው? በዚህ ወር እስከነ ሰዓቱ እስከነ ቀኑ የተከፈለብኝ ደረሰኙ እስከነ ስሜ ሙሉ ማለት ነው። ስለዚህ እንደዚህ አይነት ፕላትፎርሞች እኔ ይህም ክፍያ ስፈጽም ምን እየተካሄደ ነው? ይባቡን አይዲያ እስከና ደረሰኝ ነው ማሳያችሁ። ምን ያክል ክፍያ እንደተፈጸመኝ በመች እንደተሰራ መች እንደተደረሱ ማለት ነው። ስለዚህ እንደዚህ አይነት ፕላትፎርሞች ላይ በጣም በቁርጠኝነት ልትሰሩ ይገባል። እኔ እዚህ ጋር እንደምታዩት እኔ ኮይን ሴለር ነኝ። ስለዚህ በኮይን ሴለር ደግሞ የራሱን የቻለው ኮሚሽን አገኛለሁ ማለት ነው። ስለዚህ በዚህ ፕላትፎርም ሲገቡ እንደዚህ አይነት ፌቸር ይመጣላችኋል። ልክ ታስካችሁን እየሰራችሁ ጊፍት እያገኛችሁ ኮሚሽን ተከፋይ እየሆናችሁ የተለያዩ ጌሞችን እየተጫወታችሁ ጋምብል እያደረጋችሁ ፕሮፊት እያገኛችሁ የምትሰሩበት። በተለይ ደግሞ በጣም ጋምብል ላይ ጎበዝ የሆነ ሰው በቀን እስከ $10 ማለት እስከ $30-40 የሚሰራበት ፕላትፎርም ነው ማለት ነው። ስለዚህ እንደዚህ አይነት ፕላትፎርሞችን ምናልባት ከብዙ ከ10 አንድ ነው የምታገኙት። ዛሬውን እየገባችሁ መስራት ትችላላችሁ። እዚህ ጋር እንደምታዩት ደግሞ ቀጥታ ሰዎችን ኢንቫይት ስታደርጉ የሪዋርድ ስፒን ይሰጣችኋል። አንሊሚትድ ነው ይሄ ፕራይዙ ማለት ነው። በየጊዜው ይከፈላችኋል። በየጊዜው ነው የሚሰጣችሁ። ስለዚህ እናንተ ያንን ክሌም ባደረጋችሁ ቁጥር ከ$4 $5 $7 $9 $10 እያለ ይቀጥላል። ስለዚህ በጣም ጽድት ያለ ፕላትፎርም ነው። ዛሬውኑ ጀምሩ ማለት ነው። ልክ እዚህ ጋር ለምሳሌ እኔ ኢንቫይት ሳደርግ በየጊዜው ይሰጠኛል። ስፒን ሳደርግ ደግሞ እንደ የተለያየ ሪዋርድ $7 አለኝ ማለት ነው። ስለዚህ ይሄን ማውጣት የምችለው ደግሞ $9 ሲደርስ ነው። ለሱ ደግሞ ኦልሞስት አፕሮች እየደረሰ ነው ማለት ነው። ሌላው በዚህ ፕላትፎርም ላይ ኮይን ሴለር መሆን ትችላላችሁ። መደበኛ ኮይን ሴለር መሆን ትችላላችሁ። ኮይን ሴለር ስትሆኑ ምንድነው የምታደርጉት? ኮሚሽን ከ17% እስከ 20% ኮሚሽን ተከፋይ ትሆናላችሁ ማለት ነው። ለምሳሌ $1 ማለት ከመቶ ለምሳሌ እዚህ ጋር ከ100,000 ኮይን የምታገኙት ማክሲመም 50% ትርፍ ታገኛላችሁ። ምንድነው ከ700 እስከ 800 ብር ታገኛላችሁ ማለት ነው። እሱን ለመግዛት ደግሞ ከባይናንስ ዋሌት ጋር ኮኔክት አድርጋችሁ ከ$20 ጀምራችሁ እስከ $200 $1,000 እስከ $3,000 ቶፕ አፕ አድርጋችሁ ቀጥታ መጀመር ትችላላችሁ ማለት ነው። ስለዚህ ይሄ ፕላትፎርም የኮሚሽን ተከፋይ ያደርጋችኋል። ጽድት ያለ ቲክቶክ ስክሮል ከምታደርጉ ይልቅ እንደዚህ አይነት ፕላትፎርሞችን ብትሰሩ በጣም ኢፌክቲቭ ትሆናላችሁ። ዛሬ ነገ ሳትሉ መጀመር ካለባችሁ ዛሬውኑ ጀምሩ። በጣም ጽድት ያለ ፕላትፎርም ነው ማለት ነው። እኔ አይቼው ሞክሬው የደረሰኝ ከተከፈለኝ ስለሆነ ነው። ምክንያቱም በወር ሚኒመም 6,000-7,000 ብር ሚኒመም አልሰራውም ካላችሁ የምትሰሩበት ፕላትፎርም ነው። በደንብ ልትሰሩበት ይገባል ማለት ነው። ስለዚህ ቤተሰብ ነቃ ደንገጥ እያላችሁ ልክ እዚህ ጋር በደንብ መስራት ያለባችሁ ነገር ስለሆነ ብትሰሩ መልካም ነው። እንዴት መስራት እንዳለባችሁ ቴሌግራም አድሬስን አስቀምጥላችኋለሁ። ዲስክሪፕሽን ላይ ቴሌግራም አድሬስን አስቀምጥላችኋለሁ። ፕላትፎርም ሊንክም እንደዚያው አስቀምጥላችኋለሁ ማለት ነው። እየገባችሁ ያንን ቪዲዮ አሰራር እንዴት እንደሆነ እንዴት መስራት እንደምትችሉ የተሰራ ቪዲዮ አለ። እሱንም ቪዲዮ ከዩቲዩብ ላይ ቀጥታ ማግኘት ትችላላችሁ ማለት ነው። ቀጥታ እዚህ ጋር ኢንቫይት ስታደርጉ የሚገባላችሁ የፕላትፎርሙ ኖቲፊኬሽን የተለያዩ የሴኪዩሪቲ ወይም ደግሞ የተለያዩ ሾስ ሲኖር ፕላትፎርሙ የራሱ ቻለ ሲስተም ኖቲፊኬሽን ኖቲፋይ ያደርገናል። ልክ እዚህ ጋር የምታዩት ሲስተም ኖቲፊኬሽን የሚደረግበት ነው። ዊዝድሮ ስናደርግ፣ ትራንስፈር ስናደርግ፣ ልጆችን ኢንቫይት ስናደርግ፣ የተለያዩ ስራዎችን ስንሰራ የኖቲፊኬሽን ቦርዳችን ነው ማለት ነው።
ስለዚህ ይህን ፕላትፎርም በደንብ ልትሰሩበት ይገባል። እነሳ ምን አሰባችሁ? ነቃ ደንገጥ እያላችሁ እዚህ ጋር ኮይን ሴለር ሊስቶች ናቸው። ምክንያቱም ኦፊሻል የሆነ $200 በላይ ከፍለው ኮይን ሴለር የሆኑ ሰዎች አሉ። ስለዚህ በጣም ሴኪዩር የሆነ ፕላትፎርም ነው። ስታርት ቱዴይ